ሰላም የቻናላችን ቤተሰቦች ዛሬ ወጡት ሁሉንም የማንቸስተር ዩናይትድ ትኩስ መረጃዎች፣ የዝውውር ዜናዎች፣ የቡድኑን ወቅታዊ ሁኔታ ይዘንላችሁ መጥተናል። ከማርከስ ራሽፎርድ ተመልሶ የመቀላቀል ጉዳይ እስከ አዳዲስ የዝውውር ጥያቄዎችና የታክቲክ ትንተናዎች ያሉትን ሁሉንም መረጃዎች በአንድ ላይ ሰብስበናል። በመጀመሪያ ወደ ጨዋታው ዜና ስንገባ በአየርላንድ ደብሊን ክሮክ ፓርክ ስታዲየም በተደረገው የቅድመ ውድድር ዝግጅት ጨዋታ ማንቸስተር ዩናይትድ እና ሊድስ ዩናይትድ በመደበኛ 90 ደቂቃ 1-1 በሆነ አቻ ውጤት ተለያይተዋል። ጆሹዋ ዚርክዚ በብሪያን ኤምቤሞ ድንቅ አሲስት ቀዳሚ ግብ ሲያስቆጥር፣ ብሬንደን አርኖልድ ከሊድስ ዩናይትድ አቻ አድርጓል። በመቀጠል በተሰጠው የፔናልቲ ፍልሚያ ብሩኖ ፈርናንዴዝ ፔናልቲውን ቢስትም ኑስር ናዝራዊ ወሳኟን ፔናልቲ አስቆጥሮ ዩናይትድ 5-4 አሸናፊ አድርጓል። ወደ ማርከስ ራሽፎርድ ጉዳይ ስንመጣ ዋና አሰልጣኝ ማይክል ካሪክ ከጨዋታው በኋላ በሰጡት መግለጫ ራሽፎርድ ወደ ልምምድ ከተመለሰ በጥሩ መንፈስ ላይ እንደሚገኝና ለቡድኑ ልዩ የጥቃት አማራጭ እንደሚሰጥ ተናግረዋል። አዲሱ ፈራሚ ዩሪ ቲሌማንስ በቪላብራው በነበሩበት ወቅት የራሽፎርድን ትህትናና የትጋት ስራ አድንቀው ለዩናይትድ ትልቅ ጥቅም እንደሚያስገኝ ገልጿል። በተጨማሪም ራሽፎርድ በ2026-27 የውድድር ዘመን ቁጥር 14 ማሊያን እንደሚለብስና ማቲያስ ኩኛ ደግሞ ከዚህ በፊት ማርከስ ራሽፎርድ የሚለብሰውን 10 ቁጥር እንደሚለብስና ተረጋግጧል። በዝውውር ዜናዎች በኩል ስናይ ዩናይትድ የአካዳሚ 20 ዓመቱን የመስመር ተጫዋች ኢታን ዊሊያምስን ወደ ሊግ ዋን ክለብ ፕቶርቦርን ዩናይትድ በቋሚነት ተዘዋውሯል። ዩናይትድ 50 በመቶ የመሸጫ ድርሻና የመልሶ የመግዛት መብት በውሉ ውስጥ አስቀምጧል። በሌላ በኩል ወጣቱ ግብ ጠባቂ ሴሪ ላሜንስ የነበረው ቁጥር 39 በመቀየር ይፋዊ ቁጥር 1 ማሊያ ለባሽ ሆኗል። እንዲሁም የ18 ዓመቱ የሌስተር ሲቲ አማካይ ሉዊስ ፔጅ አርሰናልን በመተው ወደ ማንቸስተር ዩናይትድ ለመቀላቀል ፍላጎት እንዳለው ተገልጿል። የራሲንግ ሳንታንደር የስፖርት ዳይሬክተር በበኩላቸው ማን ዩናይትድ የ19 ዓመቱን የግራ መስመር ተከላካይ ሆሬ ሳሊናንስን ለመውሰድ የ16 ሚሊዮን ዩሮ የውል ማፍረሻ መክፈል እንዳለባቸው አስታውቀዋል። የቀድሞ የተከላካይ መስመር ኮከብ ሪዮ ፈርዲናንድ ደግሞ ዩናይትድ የ19 ዓመቱን የአርሰናል ተጫዋች ማይል ሉዊስ ስኬሊን በ60 እስከ 70 ሚሊዮን ፓውንድ እንደሚያስፈርም ጥሪ አቅርቧል። ከዚህ በተጨማሪ ዩናይትድ በፒኤስጂ ኢብራሂም ኤምባፔ እና በሞናኮ ላሚን ካማራ ላይ የቅድመ ውድድር ጥያቄ ማቅረቡ ታውቋል። በመጨረሻም በታክቲክ በኩል ቤንጃሚን ሴስኮ በጉዳት ምክንያት በቅድመ ውድድር ጨዋታዎች ላይ ባይሰለፍም ኦገስት 22 ከሃል ሲቲ ጋር ለሚደረገው የሊግ መክፈቻ ይደርሳል ተብሎ ይጠበቃል። ሴስኮ በሌለበት ብሪያን ኤምቤሞ በካሪክ ፊት መስመር አጥቂ ሆኖ በመሰለፍ የ3 ግቦችና አሲስቶችን በማስመዝገብ አስደናቂ እንቅስቃሴ አሳይቷል። ኤምቤሞ፣ ዚርክዚና አማድ ዲያሎ በጋራ በመሆን በፈጣንና ቦታ በሚቀያየሩበት የጥቃት ስልት ከፍተኛ የፕሬሲንግ አቀራረብ እያደገ መምጣቱ ታክቲካዊ ትንተናዎች ያመላክታሉ። የዛሬው የማንቸስተር ዩናይትድ አበይት ዜናዎችና መረጃዎች እነዚህን ይመስሉ ነበር። በእነዚህ ዜናዎችና በራሽፎርድ መመለስ ላይ ያላችሁን አስተያየት በኮመንት ክፍል ቦታ ላይ አስተያየታችሁን ስጡን። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ደህና ቆዩ።